ሱስ ማለት ህመም ነው። ሁላችንም ደግሞ ሱሰኞች ነን። ሰላም፣ ዳንኤል እባላለሁ፣ የስነ አእምሮ ባለሙያ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ቤቱን ሰብስክራይብ በማድረግ ጀምሩ። ዛሬ በዚህ ቪዲዮ እንዴት ሁላችንም ሱሰኞች እንደሆነ እና ሱስ ማለት ምን ማለት እንደሆነ ዲፕሊ የምናይ ይሆናል። ሱስ ማለት ሳይንሳዊው ነገሩን ነው የምናወራው። ሱስ በተደጋጋሚ ሰዎች ከመጠቀማቸው የተነሳ ሰዎች ነገሩን ካልተጠቀሙ በቀር ኖርማሊ በተፈጥሮ ፈንክሽን የሚያደርጉትን ነገር ማድረግ ካቃታቸው በነገሩ ሱሰኞች ሆኑ ይባላል። ሱስ ሁለት አይነት ሱሶች አሉ። አንደኛው ሰብስታንስ አዲክሽን ይባላል። ሁለተኛው ደግሞ ቢሄቪየራል አዲክሽን ይባላል። ሁላችሁም ሱሰኞች ናችሁ፣ አሊያም ሁላችንም ሱሰኞች ነን ብያችኋለሁ። እና እኛ ምናልባት የሰብስታንስ አዲክሽን ባይኖርብን እንኳን የቢሄቪየራል አዲክሽን ግን ሁላችንም ሊኖርብን ይችላል። ምን ማለት ነው ቢሄቪየራል አዲክሽን? ምን ማለት ነው ሰብስታንስ አዲክሽን? ላስረዳችሁ። ሰብስታንስ አዲክሽን ማለት ዋቴቨር ኢት ኢዝ፣ አልኮል ሊሆን ይችላል፣ ሄሮይን፣ ኮኬን ሊሆን ይችላል፣ ድረግ ሊሆን ይችላል። ፕሪስክራይብ የሚደረጉ ድረጎች ራሱ ከፕሪስክሪፕሽኑ ውጭ የምንወስዳቸው ከሆነ ሱስ ይሆናሉ ማለት ነው። እና ቢሄቪየራል ምናልባት የለብኝም ልትሉ ትችላላችሁ። እኔ አልኮል አልጠቀምም፣ ድረግ አልጠቀምም፣ ሌሎች ሄሮይን፣ ኮኬን አልጠቀምም ልትሉ ትችላላችሁ። ግን የቢሄቪየራል ሱሰኛ ልትሆኑ ትችላላችሁ። ቢሄቪየራል አዲክሽን ማለት ደግሞ ጋምብሊንግ ሊሆን ይችላል። ጌም ላይ በጣም የጌም ሱሰኞች ልትሆኑ ትችላላችሁ። ኖኔ ጌምም ጋምብሊንግም የለብኝም የምትሉ ከሆነ ደግሞ እርግጠኛ ነኝ የኢንተርኔት ሱሰኛ ናት። የኢንተርኔት ሱሰኛ። ኢንተርኔት ሱሰኛ ማለት ምን ማለት ነው? በኢንተርኔት በሶሻል ሚዲያ ፕላትፎርም ላይ በነገሩ ከኖርማል ላይፋችሁ የሚለያችሁ ከሆነ ፌስቡክ፣ ኢንስታግራም፣ ቲክታክ ሞስት ኦፍ ዘ ታይም ጊዜያችሁን እዛ ላይ የምታሳልፉ ከሆነና እዛ ላይ የምታሳልፉት ጊዜ እንዴት የኢንተርኔት ሱሰኛ እንደሆናችሁ ከአይምሯችን ጋር ሳይንሳዊ ነገሩን አገናኝቼ ላስረዳችሁ። እንዴት ነው ሱስ የሚፈጠረው? አሊያም ደግሞ ሱስ እንዴት ነው አንድ ሰው ሱሰኛ ሊሆን የሚችለው? የመጀመሪያው አይምሯችን 3 ክፍሎች አሉት ከሱስ ጋር ተገናኝቶ ሊነሱ የሚችሉ ማለት ነው። የመጀመሪያው የአይምሮ ክፍላችን ይሄ ፊት ለፊት ያለው ፍሮንታል ኮርቴክስ የምንለው የምናስብበት የምናገናዝብበት ሶሻሊ አክሰፕተብል ነው አንአክሰፕተብል ነው ብለን እኛን ከእንስሳ ለየን ተብሎ የሚታሰበው የአይምሮ ክፍላችን ነው። ስለዚህ ሱሰኛ የሆነ ሰው የመጀመሪያ ሶሻሊ አክሰፕተብል እና አክሰፕተብል የሆነ ነገር አንአክሰፕተብል የሆነ ነገር ለይቶ አያውቅም። አሊያም ደግሞ ሶሻሊ አክሰፕተብል ይሁን አይሁን ሱሱን ለማሟላት ያንን ነገር ያደርገዋል። አይታችሁ ከሆነ ሶሻሊ አክሰፕተብል አይደለም ገንዘብ መስረቅ፣ ሰርቆ ሱሱን ያሟላል። ሶሻሊ አክሰፕተብል አይደለም ስራ ከሱስ የበለጠ ስራ ላይ ሱስ ላይ ከሚያሳልፈው ጊዜ ስራ ላይ የሚያሳልፈው ጊዜ ስራ መቅረት ምናምን ሶሻሊ አክሰፕተብል አይደለም። ግን ከስራ ቀልቶ ሱሱን ያሟላል፣ ሰርቆ ሱሱን ያሟላል፣ ለቤተሰብ መስጠት ያለበትን ገንዘብ መስጠትቶ ሱሱን ያሟላል። ስለዚህ ይሄን ፍሮንታል ሎባች አሊያም ደግሞ ፍሮንታል ኮርቴክስ የሚባለው ሶሻሊ አክሰፕተብል አንአክሰፕተብል የምናስብበት የአእምሮ ክፍላችን እንዲጎዳ አሊያም ደግሞ ከዛ ያፈነገጠ ነገር እንዲያደርግ የሚያደርግ ደግሞ ባክሊ ያለው ይሄ ዶፓሚን የሚመነጭበት የአእምሮ ክፍል ደግሞ አለ። ቬንትራል ቴግመንትድ ኤሪያ የሚባል ዶፓሚን የሚመነጭበት የአእምሮ ክፍላችን አለ። ዶፓሚን ማለት ደግሞ የደስታ ሆርሞን ነው። ምን ማለት ነው? ዶፓሚን ከቬንትራል ቴግመንታል ኤሪያ ከመነጨ በኋላ ወደ ኒኩለስ አካምፐስ ይሄዳል። ኒኩለስ አካምፐሳችን ደግሞ የደስታ የአእምሮ ክፍላችን ነው። በቃ ኒኩለስ አካምፐስ ይባላል። በቃ የምንደሰትበት የአእምሮ ክፍላችን ነው። ስለዚህ ያ ሰዎች አይታችሁ ከሆነ ወደ ሱስ የሚገቡበት ምክንያት ደስታን ለማግኘት ነው። ለምሳሌ ውሃ ጠምቷችሁ ውሃ እንድትጠጡ የሚያደርገው መኖርና አለመኖር የሚወስነው ይሄ የአእምሮ ክፍላችን ከጀርባ ያለው ዶፓሚን የሚመነጭበት ዶፓሚን ይመነጫል። ስለዚህ ይሄ ነገር ለመኖር ጥሩ ነው የሚል ፊድባክ ይሰጠዋል ማለት ነው።
ሱስን በምንጠቀምበት ጊዜ ዶፓሚን ምንድነው የሚሆነው? ከኖርማል ሬንጁ በላይ ይመነጫል። ኖርማሊ ውሃ ስንጠጣ ዶፓሚን ይመነጫል። ከጓደኛችን ጋር ጊዜ ስናሳልፍ ዶፓሚን ይመነጫል። ከቤተሰብ ጋር ስንጫወት፣ ስንደሰት፣ የሰርግ ጊዜ፣ የምርቃት ጊዜ ዶፓሚን ይመነጫል። ኖርማል ሬንጅ ኦፍ ዶፓሚን የሚመነጭበት ኖርማል ሬንጅ 100 ነው ብንል፣ ሱስ በምንጠቀምበት ጊዜ ግን የዶፓሚን መጠኑ ከፍ ይላል። 200 ከዛ በላይ ሊሆን ይችላል ማለት ነው በሬንጅ። ከዛ በላይ ዩኒት ዶፓሚን በሚመነጭበት ጊዜ ኖርማሊ ሲመነጭ የነበረው ዶፓሚን አሁን ከሚመነጨው አዲሱ ዶፓሚን ጋር ሊንክ ማድረግ ያቅተዋል ማለት ነው። ያ ማለት ምን ማለት ነው? የሆነ ሰው በፊት ከፋሚሊ ጋር መጫወት የሚያስደስተው ሰውዬ አሁን ላይ የዶፓሚን መጠኑ ፋሚሊ ጋር ሲጫወት የነበረው 100 ከሆነ 200 የዶፓሚን መጠን ካላገኘ መደሰት ያቆማል። ስለዚህ የዛኔ ምን ይሆናል? 200 ሬንጅ ዶፓሚን ዩኒት ካላገኘ በቀር ደስታ የሚባል ነገር ማግኘት ያቆማል፣ መደበር ይጀምራል። ስለዚህ ምንድነው አይምሮ ለመኖር ዶፓሚን መመንጨት ግዴታ ነው ብሎ ስለሚያሳውቀው ዶፓሚኑ እንዲመነጭ ያንን ሱስ መውሰድ ይጠበቅበታል ማለት ነው። የዛኔ አዲስ የዶፓሚን ሬንጅ ይፈጠራል ማለት ነው። ከፍ ያለ የዶፓሚን ሬንጅ ካላገኘ፣ ከፍ ያለ የዶፓሚን መጠን ካልመጣ በቀር ደስተኛ መሆን አይችልም ማለት ነው። ስለዚህ እንዴት ነው ታዲያ ሱስ በሽታ የሆነው ካላችሁኝ፣ በኖርማል ፈንክሽን ባይዘዌ ሱሰኛ የሚባል አይነት ሰው እዚህ ምድር ላይ የለም። እናንተም ከዛሬ ጀምሮ ይሄንን ቃል አትጠቀሙ። ሰንበዲ ሱስ የሚጠቀም ከሆነ ሱሰኛ ተብሎ አይጠራም ሰውየው ማለት ነው። ያ ማለት እኛ አንድ ስኳር በሽተኛ ስኳር ብለን ስንጠራው ማለት ነው። አንድ እግሩን የተሰበረ ሰውዬ ሰባራ ብለን ስንጠራው ማለት ነው። አንድ በኤችአይቪ ቫይረስ የተጠቃን ሰውዬ ኤችአይቪ ብለን ስንጠራው ማለት ነው። ሱሰኛን አንድ ሱስ የሚጠቀምን ሰው የሱስ ተጠቂ አሊያም ደግሞ የሱስ ታማሚ ብለን ነው እንጂ የምንጠራው ሱሰኛ ብለን የምንጠራው ከሆነ ኢዝ ናት ሮንግ ነው ማለት ነው ይሄ ራሱ። ስለዚህ እንዴት ነው በሽታ የሚሆነው ካላችሁኝ፣ ልክ እንደ ስኳር ማለት ቆሽት ነው አሊያም ደግሞ ምንድነው የሚባለው የሰውነታችን ክፍል ምንድነው እሱ? ይሄ ኢንሱሊን የሚባል ሆርሞን ይመነጫል። ኢንሱሊን የመመንጨት አቅሙ ሲቀንስ ሰውየው ኖርማሊ የኢንሱሊን መጠኑን ሲያጣ ተጨማሪ ኢንሱሊን ከሆስፒታል ሄዶ በሕክምና ማግኘት ይጠበቅበታል ማለት ነው። ኖርማሊ ኢንሱሊኑን ካገኘ ኖርማል ፈንክሽኑን ያደርጋል። ኢንሱሊኑን ካላገኘ ግን ኖርማሊ ፈንክሽን ማድረግ አይችልም ይሄ ሰውዬ ማለት ነው። ስለዚህ ልክ እንደ ኢንሱሊን ሁሉ በአይምሯችን ውስጥ ደግሞ ቬንትራል ቴግመንታል ኤሪያ የሚባል ቦታ ላይ የሚመነጭ ዶፓሚን የሚባል ሆርሞን አለ። ስለዚህ የዚህ ሆርሞን መዛባት ሱሰኝነትን ያመጣል። ልክ የኢንሱሊን ሆርሞን መዛባት የስኳር በሽታን እንዳመጣ ሁሉ የዶፓሚን ሆርሞን መዛባት ደግሞ የሱስ ህመምን ያመጣል ማለት ነው። ስለዚህ ሱስ በእንደዚህ አይነት ነው ህመም ሊሆን የሚችለው። ሶ ዋት ኢዝ ዘ ሪስክ ፋክተር ኦፍ ዲስ ካልን ደግሞ ምንድነው ሪስክ ፋክተሮቹ ካልን የመጀመሪያው እንዴት ነው አንድ ሰው ሱሰኛ ሊሆን የሚችልባቸውን አጋጣሚዎች በሙሉ ልንገራችሁና ከነዚህ ነገሮች ራሳችሁን መጠበቅ ትችላላችሁ። የመጀመሪያው ምናልባት ከፋሚሊ ጋር ተገናኝቶ ያለ የሰብስታንስ ዩስድ ዲስኦርደር ካለ የፋሚሊ ሂስትሪ ውስጥ በቤተሰብ ውስጥ ከዚህ በፊት የሱስ ተጠቂ ካለ አሊያም ደግሞ ሱሰኛ የሆነ ሰው ካለ ምናልባት ለሱስ ሳይንስ ያረጋገጠው አሊያም ደግሞ ሳይንቲስቶች አጥንቶ ያረጋገጡት ነገር ስለሆነ ነው። ከፋሚሊ ሰብስታንስ ዩስ ዲስኦርደር ጋር ተገናኝቶ ከዘር በጄኔቲካሊ የሚተላለፍ የሱስ መንስኤ ነው ተብሎ ይገመታል። ሌላኛው ሁለተኛው ኢርሊ ኤጅ ሱስ መጀመር ነው። ኢርሊ ኤጅ ሱስ መጀመር እንዴት ለሱስ ታማሚነት ያጋልጣል? እንዳልኳችሁ ዶፓሚን ከነገሩ ጋር ሊንክ ያደረግና ስለዚህ ቻይልድሁድ ላይ በወጣትነታችን የጀመርን ሱስ ካለ እሱን ነገር በተደጋጋሚ ከማድረጋችን የተነሳ ያንን ሱስ ካላገኘን ኖርማል ኖርማል ስራችንን መስራት ያቅተናል። ስለዚህ የሱስ ተጠቂ እንሆናለን። በዛ ምክንያት የሱስ ታማሚዎች አሊያም ደግሞ በሱስ የተጠቃ ሰው መሆን እንችላለን ማለት ነው። ኢርሊ ቻይልድሁድ ላይ የምንጀምር ከሆነ በተደጋጋሚ ከማድረጋችን የተነሳ የሱስ ተጠቂ ልንሆን እንችላለን። ሌላኛው ለሱስ አጋላጭ የሚያደርገው ወንድ መሆን ነው።
በእርግጥ ከሴቶች ጋር ተገናኝተውም የሚመጡ ሱሶች አሉ። ግን በብዛት እኛ የምናውቃቸው ኖርማሊ ካልቸራሊም የምታውቋቸው በሳይንስም ደግሞ የምናውቃቸው እነ ሄሮይን፣ ኮኬን፣ አልኮል፣ ሲጋራ እነዚህ ሁሉ ነገሮች አይታችሁ ከሆነ ሞስት ኦፍ ዘ ታይም የሚያደርጉት ሰዎች ወንዶች ናቸው። ሴክሹዋሊ ወንድ የሆኑ ሰዎች የሚያደርጓቸው ድርጊቶች ናቸው። ሌላኛው ትራማቲክ ኢቨንት ቻይልድሁድ ላይ ካለ አይታችሁ ከሆነ አሁን በአንድም በሌላ እናታቸውን ወይ አባታቸውን በማጣት አሊያም የቅርብ የቤት ዘመድን በማጣት መንገድ ላይ የወጡ ልጆች ማስቲሽ ሲስቡ፣ ሲጃራ ሲያጨሱ፣ ሲያገኙ አልኮል ሲጠጡ፣ ጫት ሲቅሙ ታገኛቸዋላችሁ። እና ቻይልድሁድ ላይ ትራማቲክ ኢቨንቶች በሚገጥሙን ጊዜ ለሱስ ተጋላጭ ልንሆን እንችላለን። አምስተኛውና የመጨረሻው ሜንታል ሄልዝ ኮንዲሽናችን አሊያም ሜንታል ሄልዝ ፕሮብሌም። ያ ማለት ምን ማለት ነው? አይታችሁ ከሆነ አካባቢያችሁ ላይ ሱስ የሚጠቀም ሰው ጠይቁት። እንዴት ነው ወደዚህ የገባኸው ብላችሁ ስትጠይቁት የሆነ ቀን ደብሮኝ ሊላችሁ ይችላል። ዲፕሬሽን ኢዝ ሜንታል ሄልዝ ኮንዲሽን። ስለዚህ አንዱ ሜንታል ሄልዝ ስትረስፉል በሆነ ኢቨንት አሊያም ደግሞ ይሄ አንዛይቲ ጭንቀት ውስጥ በሚገቡበት ጊዜ ትንሽ ለመደሰት እስቲ ልጠጣ በሚል መጠጥ የጀመሩ ሰዎች፣ በፒር ፕሬዠር ይሄ ግቢ አካባቢ አይታችሁ ከሆነ አንድ ላይ ወጠን እስቲ ፈታ እንበል ዛሬ ፈተና እንትን ስላል እንደዚህ እናርግ በሚል ይሄ ከጀርባ ያለው ዶፓሚን ይሄን ካደረግ ሀሪፍ ዶፓሚን ይመነጫል በሚል የሚጀመር ሱስ ነው ማለት ነው። እነዚህ ነገሮች ናቸው ሪስክ ፋክተር ሊሆኑ የሚችሉት። ሞር ኦፍ ፒር ፕሬዠር እና ይሄ ከፋሚሊ አካባቢ ያለው ነገር ሞስት ኦፍ ዘ ታይም ለሱስ ተጋላጭ እንድንሆን ያረገናል ማለት ነው። ኢንቫይሮንመንታል ፋክተሮች እና ጄኔቲካል ፋክተር ሊሆኑ ይችላሉ። ሱስ በሽታ ከሆነ ትሪት መደረግ ይችላል ወይ? አዎ ትሪት መደረግ ይችላል። ቅድም እንዳልኳችሁ ችግሩን ካወቀን መፍትሄውን ማወቅ ቀላል ነው። ሱስ የሚሰራው እነዚህ ሶስቱ የአእምሯችን ክፍሎች ላይ ነው። የመጀመሪያው ፍሮንታል ኮርቴክስ ነው። ፍሮንታል ኮርቴክስ የምናስብበት የምናገናዝብበት የአእምሮ ክፍላችን እንዳናስብና እንዳናገናዝብ ሃይ ሬንጅ ዶፓሚን ከኋላ በማመንጨት ሌሎች ሶሻሊ አክሰፕተብል የሆኑ ነገሮችን እንዳናደርግ፣ ሶሻሊ አንአክሰፕተብል የሆኑ ነገሮችን እንድናደርግ ያደርገናል። ስለዚህ ለፍሮንታል ሎባችን የሚሆን መድኃኒት ማግኘት እንኳን ባንችል ባክሊ ያለውን ይሄ ቬንትራል ቴግመንታል ኤሪያ አሊያም ደግሞ ይሄ የጀርባው የአእምሮ ክፍላችን ውስጥ ዶፓሚን የሚመነጭበትን ቦታ ለምሳሌ ኮርቲሶል ማለት እንድናዘን የሚያደርገን ሆርሞን ነው። ስለዚህ በዛ ሬንጅ በመቀነስ ዶፓሚንን የሚቀንሱ መድኃኒቶችን በመጠቀም ፍሮንታል ሎብ ላይ ደግሞ ፍሮንታል ሎባችን ለምሳሌ አሁን ጀስት በቃ በሞቲቬሽናል ቴራፒ በኮግኒቲቭ ቴራፒ ሳይኮቴራፒዎችን በመጠቀም ፍሮንታል ሎባችን ይሄ ሶሻሊ አክሰፕተብል የሆኑ ነገሮችን ሶሻሊ አንአክሰፕተብል የሆኑ ነገሮችን በሞቲቬሽን ቴራፒ ምናምን ፍሮንታል ሎባችንን እንትን በማለት አሊያም ፍሮንታል ኮርቴክሳችን ላይ በመስራት ትሪት ማድረግ እንችላለን። ዲቴል ትሪትመንቱን ምን አይነት መድኃኒቶችን እንደምንጠቀም እንዴት መድኃኒቶቹ እንደሚሰሩ ፍሮንታል ሎባችን ላይ አሊያም ፍሮንታል ኮርቴክስ ላይ የምንጠቀመው መድኃኒት የለም። ይሄ ግን ቴግመንታል ኤሪያ ላይ ዶፓሚን የሚመነጭበት ኤሪያ ላይ የምንጠቀማቸው መድኃኒቶች አሉ። አካምፐስ ኒኩለስ አካምፐሳችን ደግሞ ኢሞሽናችንን አሊያም ደግሞ ደስታን የሚፈጠርበት የአእምሮ ክፍል ነው። ዲቴይሊ ትሪትመንቱ እንዴት ሊሆን ይችላል ለሱስ የሚለውን በቀጣይ ቪዲዮ የምናይ ይሆናል። እመኑኝ ሁላችንም ሱሰኞች ነን፣ በተለይ የኢንተርኔት ሱሰኛ። ስለዚህ ኢንተርኔት ሱሰኛ የሆንበት ደግሞ አንዱ ምንድነው ካላችሁኝ፣ ለምሳሌ ሶሻል ሚዲያ ላይ ጊዜያችንን ስናጠፋ ሌሊቱን ሙሉ እንቆያለን፣ እንቅልፍ እናጣለን። የእንቅልፍ ማጣት ደግሞ ቀን ላይ መስራት ያለብንን ስራ እንዳንሰራ ያደርገናል። ስራ በስነ ስርዓት ካለመስራታችን የተነሳ ደግሞ ከምንሰራበት ቦታ እየተገለልን እንመጣለን። መገለል በራሱ ደግሞ ዲፕሬሽን ያመጣል። ስለዚህ ከሶሻል ዊዝድሮዋል ከማህበረሰቡ መገለል ከመጣ ሱሳችንን የሚያሟላ ነገር ብቻ ማድረግ እንጀምራለን። ራሳችንን ከማህበረሰብ ነጥለን ከቤተሰብ ነጥለን ብቻችንን ዲፕሬሽን ውስጥ እንገባለን ማለት ነው። ስለዚህ ሱስ ለአእምሮ ህመም አሊያም ደግሞ ሱስ ህመም ነው የተባለበት ምክንያት ይሄ ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። የተለያዩ ስለ አእምሮና ስለ አእምሮ
ነገሮች ላይ አብረን ዲስከስ እናደርጋለን። ቤቱን ሰብስክራይብ በማድረግ ፋሚሊ ሁኑ። ይህ ወንደርፉል ማይንድ ሴት ነው። እናመሰግናለን።